ማታ ቴሌቪዥን ላይ አፍጥተህ ታድራለህ። ጧት ቅዳሴ የሚመጣ የለም አላችሁ አዛ። ስለዚህ ምን ይላል? ሴቶቹ መቅደሱን ትተው ለምን ያለቅሳሉ? ለጣዖት። አንተ መቅደሱ ትቅጥታለህ፣ ቅዳሴ ትቀራለህ። እሑድ ቅዳሜ ለእሑድ እስከ ሌሊቱ 10 ሰዓት ድረስ ምን ታሪክ ታገኛለህ? ፌስቡክ ላይ ስታለቅስ ታድራለህ። አይ በጣም ፍራንሲስን ታውቋቸዋላችሁ? ታውቋቸዋላችሁ። የወዴት ናቸው? የቫቲካን ውስጥ የካቶሊኩ ፓትርያርክ ናቸው። የዓለም ካቶሊክ ቤተክርስቲያን ፓትርያርክ ናቸው። እና ተሳስተው በሳቸው ኢንስታግራም ገጽ ምን አድርገዋል? የአንዲት ሞዴሊስት ፎቶ ሼር ያደርጋሉ። መልከኛ ናት ማለት ነው። እና እሳቸው ያርጉት ሌላ ሰው ያወርገው እንግዲህ የሚታወቅ ነገር የለም። እግዚአብሔር ያውቀዋል። እንግዲህ በኋላ መግለጫ የተሰጠው አይ ሰዎች ነካክተውት ነው የኔን ፔጅ የሚያስተዳድሩ ልጆች ናቸው ምናምን ብለው ነው የተናገሩ። እንግዲህ እሱንኛ እግዚአብሔር ያውቃል። ሼር አደረጉት እና ሴትየቱ ተጠየቀች። እንዲሁ ምን ተሰማሽ ብሎ ጋዜጠኞች፣ በጣም ነው ደስ ያለኝ፣ ቅዱስ እንደሆንኩ ነው የተሰማኝ። እሳቸው ሼር ስላደረጉልኝ በጣም ደስ ብሎኛል አለች። በእውነቱ ማለት ነው። የሚያስጨንቀው ትልቅ ሰው ሼር አረግልኝ ብላ እሷ ፈንጥዛለች። ክርስቶስ ራሱ እኮ ባሪያው አምሳሉ ወዶ ፈጥሯታል። ያ ግን አንድ ቀን ደስታ ሰጥቷት አያውቅም። አንድ ትልቅ ሰው ግን ፎቶዋን ላይክ ስላደረገላት ሼር ስላደረገላት ሌሊቱን ሙሉ ተመስገን እዚህ ነው የሚያድረው። እንደ እየቀደሰ ለሴትስ ቴክስት የሚያደርግ አይኖርም ብላችሁ ነው? ደህና ነሽ ወይ ናፍቀሽኛል የሚል ይኖራል እኮ። እየቀደሰ ይኖራል እንደዚህ የሚያደርግ ማለት ነው። ይህ አይደለም ወይ ችግሩ? ለመቅደሱ ጀርባ መስጠት። መቅደስ ውስጥ ቆሟል። ቢያንስ እንኳን ሰው ቀድሶ እስኪወጣ እግዚአብሔር ማሰብ ያቅተዋል? ወተንማ መቼ ስንወጣለን እንወርዳለን። እንዴት ሰው ቀድሶ እስከሚወጣ እንኳን እግዚአብሔርን አይፈራም? እዚያ ውስጥ እኮ ነው መባላት። አንተ አውሬ የተሰበሰበ እኮ ነው የሚመስል። ቀዳሽ እኮ አይደለም። እንዲህ ነውር አይደለም? እዚያም ውስጥ መባላት ይችላል። አክሊሏን ያደርግና ሴቶች ሲያዩኝ እንዲሁ እንዴት ነኝ? በጣም እኮ አንዳንድ ሰው ፎቶውን ለቆ ሚስቱ ፎቶውን ላይክ ስላላደረግችለት ያኮርፋል። በዚያ ተናዶ በቃ ምሳል በላ ምን ሆነሽ ነው እንዲሁ ላይክ ሳታደርጊልኝ ብሎ ሚስቲቱን ብትሆን ማለት ነው። በጣም እኮ ነው የሚያሳዝነው በእውነቱ። አሁን ይህ ነውር አይደለም? ነውር እኮ ነው በእውነቱ ማለት ነው። በዚህ ነው እኮ በቃ ሰው የሚተክዘው። ፎቶውን ይለቅና ፌስቡክ ላይ ስንት ሰው ላይክ ያደረገው? ጥሩ ነው፣ እዚች ጋር ትንሽ ጎሎኛል፣ በጣም ጥሩ እያለ በዚያ ነው የሚፈነጥዘው። ቲክቶከር ማለት ሳይመረምር የሚያወራ ወሬኛ ማለት ነው። አላችሁ የላችሁም? አሁን ቲክቶክን ብትዘጉበት አንድ ሰው እሪ ነው የሚለው። ወገኖች ቲክቶክ የተዘግቶብኛል ብሎ ያለቅሳል። ለእግዚአብሔር ግን አይገደውም። ሰውነቱን ኃጢአት ወርሶት አይገደውም። የሚታረደው ወንድሙ አይገደውም። ይህንን እንግዲህ በእውነቱ ማለት ነው አደግድጎ 24 ሰዓት የሚዘፍን ትውልድ ዘን ነው። እንዲሁ እግዚአብሔር ግን አይሰማንም፣ እንዲሁ አይገደውም የምንለው ማለት ነው። እኛስ እንግዲህ ስለ እግዚአብሔር አይገደንም? አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። የግብፅ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም፣ የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለው። አዎ ታሪኩ ጥሩ ነው። እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል። ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድህነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት። ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተ ክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴ ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብን። ምን መስጠት ታዲያ ምንድን? አረ በሉ ድገሙ። ጀርባ መስጠት። እሺ ለመቅደሱ ጀርባ መስጠት። መቅደስ ውስጥ ምን አለ? ቅዳሴ በሉ። ለቅዳሴው ጀርባ መስጠት። ይኸው አንዱ ችግር ማለት ነው። ግን በጣም ነው የሚያስደንቃችሁ። ግን ሰዎቹ ጀርባቸውን የሰጡት የት ውስጥ ነው ይመስላችኋል? መቅደስ ውስጥ ሆነው ነው። ለመቅደሱ ጀርባ ስለሰጡ ቀሰፋቸው አለው። ለመቅደሱ ጀርባ ለቅዳሴ ጀርባ መስጠት ማን ነው መሰላችሁ? አሁን ዛሬ ለቅዳሴ ጀርባ የሰጠው ህዝቡ ይመስላችኋል? ዲያቆኑ ራሱ እኮ ነው። ዲያቆኑ እንደ እየቀደሰ ለሴትስ ቴክስት የሚያደርግ አይኖርም ብላችሁ ነው? ደህና ነሽ ወይ ናፍቀሽኛል የሚል ይኖራል እኮ። እየቀደሰ ይኖራል እንደዚህ የሚያደርግ ማለት ነው። ይህ አይደለም ወይ ችግሩ? ለመቅደሱ ጀርባ መስጠት። መቅደስ ውስጥ ቆሟል።
ቢያንስ እንኳን ሰው ቀድሶ እስኪወጣ እግዚአብሔር ማሰብ ያቅተዋል? ወተንማ መቼ ስንወጣለን እንወርዳለን። እንዴት ሰው ቀድሶ እስከሚወጣ እንኳን እግዚአብሔርን አይፈራም? እዚያ ውስጥ እኮ ነው መባላት። አንተ አውሬ የተሰበሰበ እኮ ነው የሚመስል፣ ቀዳሽ እኮ አይደለም። እንዲህ ነውር አይደለም? እዚያም ውስጥ መባላት። ዲያቆን ናማችን አሰብ ይሄ ችግር ነው በእውነቱ ማለት ነው። ይሄ ነው ለመቅደሱ ጀርባው ነው። ላይለ ይኩን ህሊናክሙ አይምሮ ሀበዘ ትቀውሙ በሰማይ ያሉ ልብክሙ ዋጽሙ ዜና ሰናይ ወያለማፈር። ህሊናችሁ ወደ ላይ ይሁን እኮ ነው። ዲያቆኑ እኮ ነው እንደሚለው ይገርማቸዋል። ዲያቆኑ ህሊናችሁ በሰማይ ይሁን ይላል። እሺ ቀጥል ዲያቆን። አይምሮ ሀበዘ ትቀውሙ የቆማችሁበትን ቦታ አወቁ። እግዚአብሔር ያሳያችሁ። እስቲ በሉ በሞቴ የቆማችሁበትን ቦታ እሱ ራሱ እኮ የቆመበትን ቦታ ረስቶ ነው። እሱ ራሱ ይገርማል። ልትወው እንዲህ እንትኗን ይችን አክሊሏን ያደረግና ሴቶች ሲያዩኝ እንዲሁ እንዴት ነኝ? ይሄ ጀርባን መስጠት ነው። ይሄ ጀርባን መስጠት ነው። የእኔ ድምፅ መልካም ነው፣ ያንተ ድምፅ ጅል ነው ማለት፣ በበዓል ቀን መቀደስ የሚገባኝ እኔ ነኝ ማለት፣ ትልልቅ ቀን መቀደስ የሚገባኝ እኔ ነኝ ማለት፣ ይሄ ሁሉ ጀርባን መስጠት ነው። ለመቅደሱ ጀርባውን ሰጥተነዋል። ለቅዳሴው ይህንን እናንተ ራሳችሁ ለቅዳሴው ጀርባችንን ሰጥተነዋል። ማስቀደስ የሚፈልግ የለም። እንኳን ማስቀደስ መቀደስ የሚፈልግ እኮ የለም። ስራው ሆኖበት ነው የሚቀድሰው። ቀዳሽ ቢያገኝ ዓመት ሳይቀድስ ይኖራል። ሰበካ ጉባኤ ባይቀጠው ማለት ነው። ባይቀጠው ሳይቀድስ በቃ ቁጭ እንትን ቄስ መንክር አቤት ማክሰኞ ትቀድስልኛል እንሰነ እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ። ሰው ሲቀድስ ማንን የሚቀበል ይመስላችኋል? ክርስቶስን ነው። ሰው ክርስቶስን የሚቀበልበትን ቀን ማሳለፍ ይፈልጋል። በጣም እኮ ነው የሚያስደንቀው። ክርስቶስ የሚቀበልበትን ክርስቶስን የሚያገኝበትን ቀን ክርስቶስን የሚበላበትን ቀን መግፋት ይፈልጋል። ሊበላ እኮ ነው ሊበላ 7 ሰዓት ለመብላት ብሎ ነው እኮ ክርስቶስ 9 ሰዓት እየጠበቀው ቅዳሴውን ቀድስልኝ የሚለው ጠዋት ቁርስ ለመብላት። ይሄ ነው ጀርባችን የሰጠ ነው። አሁን እኛም አናስቀድስ። ቅዳሴ ያለም የሚያስቀድስ የለም። አስቀድሰ ደግሞ ሰው ደግሞ በተለይ እንደ ሀብታም ቢጤ ከሆነ ልጆቿን ሸር ብላ በዚህ ወርቅ አድርጋ እንደዚህ ብላ ጠዋት ልጇን ሳያኩረ ወለይ ነው ዲያቆን። ይሄ ነው ጀርባን መሰጥ። ተኝታችሁ አድራችሁ ማታ ቴሌቪዥን ላይ አፍጥተህ ታድራለህ። ጠዋት ቅዳሴ የሚመጣ የለም አላችሁ አዛ። ስለዚህ ምን ይላል? ሴቶቹ መቅደሱን ትተው ለምን ያለቅሳሉ? ለጣዖት። አንተ መቅደሱ ትቅጥታለህ፣ ቅዳሴ ትቀራለህ። እሑድ ቅዳሜ ለእሑድ እስከ ሌሊቱ 10 ሰዓት ድረስ ምን ታሪክ ታገኛለህ? ፌስቡክ ላይ ስታለቅስ ታድራለህ። አይ በጣም አሁን በጣም እኮ አንዳንድ ሰው ፎቶውን ለቆ ሚስቱ ፎቶውን ላይክ ስላላደረግችለት ያኮርፋል። በዚያ ተናዶ በቃ ምሳ አልበላም ምን ሆነሽ ነው እንደ ላይክ ሳታደርጊልኝ ብሎ ሚስቲቱን ብትሆን ማለት ነው። በጣም እኮ ነው የሚያሳዝነው በእውነቱ። አሁን ይህ ነውር አይደለም? ነውር እኮ ነው በእውነቱ ማለት ነው። በዚህ ነው እኮ በቃ ሰው የሚተክዘው። ፎቶውን ይለቅና ፌስቡክ ላይ ስንት ሰው ላይክ አደረገው። ጥሩ ነው። እዚች ጋር ትንሽ ጎሎኛል፣ በጣም ጥሩ እያለ በዚያ ነው የሚፈነጥዘው። አሁን መቼ ነው የሰማሁትን ዜና ልንገራችሁ። አምና ነው የዛሬ 2 ዓመት ነው የሰማሁት። የፖፕ ፍራንሲስን ታውቋቸዋላችሁ? ታውቋቸዋላችሁ። የወዴት ናቸው? የቫቲካን ውስጥ የካቶሊኩ ፓትርያርክ ናቸው። የዓለም ካቶሊክ ቤተክርስቲያን ፓትርያርክ ናቸው። እና ተሳስተው በሳቸው ኢንስታግራም ገጽ ምን አድርገዋል? የአንዲት ሞዴሊስት ፎቶ ሼር ያደርጋሉ። መልከኛ ናት ማለት ነው። እና እሳቸው ያርጉት ሌላ ሰው ያወርገው እንግዲህ የሚታወቅ ነገር የለም። እግዚአብሔር ያውቀዋል። እንግዲህ በኋላ መግለጫ የተሰጠው አይ ሰዎች ነካክተውት ነው የኔን ፔጅ የሚያስተዳድሩ ልጆች ናቸው ምናምን ብለው ነው የተናገሩ። እንግዲህ እሱን እኛ እግዚአብሔር ያውቃል። ሼር አደረጉት እና ሴትየቱ ተጠየቀች። እንዲሁ ምን ተሰማሽ ብሎ ጋዜጠኞች፣ በጣም ነው ደስ ያለኝ ቅዱስ እንደሆንኩ ነው የተሰማኝ። እሳቸው ሼር ስላደረጉልኝ በጣም ደስ ብሎኛል አለች። በእውነቱ ማለት ነው የሚያስጨንቀው ትልቅ ሰው ሼር አደረግልኝ ብላ እሷ ፈንጥዛለች። ክርስቶስ ራሱ እኮ ባሪያው አምሳሉ ወዶ ፈጥሯታል። ያ ግን አንድ ቀን ደስታ ሰጥቷት አያውቅም። አንድ ትልቅ ሰው ግን ፎቶዋን ላይክ ስላደረገላት ሼር ስላደረገላት ሌሊቱን ሙሉ ተመስገን እዚህ ነው የሚያድረው። ይሄንን ነው እንግዲህ ለማይገባ ነገር ማልቀስ፣ ለመቅደሱ ጀርባ መስጠት። እስኪ በሉ ለማይገባ ማልቀስ በሉ። ለመቅደሱ ምን ማድረግ? ጀርባ መስጠት። እዩት። አሁን አንድ ሰው ኢንስታግራሙ ቢጠለፍበት፣ ዩቲዩቡ ቢጠለፍበት፣ ፌስቡኩ ቢጠለፍበት፣ ቴሌግራሙ ቢጠለፍበት፣
ሌላ ዋትሳፕ ቢተለቅ ሜሴንጀር ቢጠለፍበት ቀጥሉ እንዲያላችሁ። ደግሞ አሁን ማነው ደግሞ ቲክቶክ ቲክ አርጋህ አንስተ ማውራት ማለት ነው። ቲክ ማለት እንዲህ ቁርጥ ማድረግ ነው፣ ብድግ ማለት ቲክ ከዛ ቶክ ታወራለህ እያነሳ ማለት አትመረምርም። ምን እንደሆነ አታውቅም። ዝም ብለህ እያነሱ ማውራት ማለት ነው። እስቲ እያነሱ ማውራት በሉ። በቃ ቲክ አድርገህ ታወራለህ። ነገሩ ምን ይሁን አይገባህም። ወሬውን ዝም ብለህ ቁርጥ አድርገህ ታወራለህ። ወሬኛ ማለት ነው። ቲክቶከር ማለት ሳይመረምር የሚያወራ ወሬኛ ማለት ነው። አላችሁ የላችሁም? አሁን ቲክቶክን ብትዘጉበት አንድ ሰው እሪ ነው የሚለው። ወገኖች ቲክቶክ የተዘግቶብኛል ብሎ ያለቅሳል። ለእግዚአብሔር ግን አይገደውም። ሰውነቱን ኃጢአት ወርሶት አይገደውም። የሚታረደው ወንድሙ አይገደውም። ይህን ነው እንግዲህ በእውነቱ ማለት ነው። አደግድጎ 24 ሰዓት የሚዘፍን ትውልድ ይዘን ነው። እንዲሁ እግዚአብሔር ግን አይሰማንም፣ እንዲሁ አይገደውም የምንለው ማለት ነው። እኛስ እንግዲህ ስለ እግዚአብሔር አይገደንም። ይህን ነው እግዚአብሔር ተመለሱ ያለ። ከቃሉ ጋር ናችሁን? ለመቅደሱ ቅዳሴን መተው አላችሁ በሉ ንገሩኝ። ምንን መተው? አሁን ዛሬ በኋላ እንድታስቀድሱ ነው። ከመሃል ላይ የቆመውን ጣዖት እንድታስወጡት። ያ ምንድን ነው ያልኳችሁ? ራስን መውደድና ገንዘብን መውደድ። በዙሪያ ያሉትን አውሬዎች ደግሞ እንድናስወግድ፣ ሕዋሳታችንን እንድንቀድስ። ይህን ነው የሚያስፈልገው። በመጨረሻ ለመቅደሱ ምን እንዳንሰጥ ነው? ጀርባ እንዳንሰጥ ነው። መቅደስ አንድ ለቅዳሴ ነው፣ ሁለት ለቁርባን ጀርባ መስጠት ነው። እስኪ ለቁርባን ጀርባ መስጠት በሉ። እስኪ ስጋው ደግሞ የማትቀበሉ እጃችሁን አውጡ። ሁላችሁም የማትቀበሉ አውርዱ። በደም ከፍ አድርጉት። አንዴ ከፍ አድርጉት። ይሄው ለመቅደሱ ምን የሰጠ ነው? ይሄ ጀርባ የሰጠ ነው። ጀርባቸውን የሰጡትን ምን በላቸው ነው ያለው? በሞት ይንገሩኝ። ቀሰፋቸው። ወይ አያችሁ፣ በሜዳ የምንቀሰፍበት ምክንያት ይሄ ነው። ቁልፉን ልንገራችሁ። በቃ ሀገራችን ሰላም የማታገኘው ክርስቲያኖች ለመቅደሱ ጀርባ ሰጥተናል። የሚያልቀው ደግሞ ማን ነው? ክርስቲያኑ ነው። የሚያልቀው ክርስቲያኑ ነው። እንዴት አድርጎ ይጠብቀን ነው? ወጥተናል፣ አንቆርብም። በዓለም ላይ ሁልጊዜ የማይቆርቡ ክርስቲያኖች በውስጧ ያሏት ማን እንደሆነች ታውቃላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ብቻ ናት። የእስክንድሪያ የግብፅ ክርስቲያኖች ሁሉም ይቆርባሉ። የአርመን ክርስቲያኖች ሁሉም ይቆጥራሉ። ይሁን 20 ሚሊዮን ካለ 20 ሚሊዮን ይቆርባል። የህንድ ክርስቲያኖች ሁሉም ይቆርባሉ። የኤርትራ ቤተክርስቲያንና የኢትዮጵያ ቤተክርስቲያን ግን ግማሹ የሚቆርብ ግማሹ የማይቆርብ። ክርስቲያን ማለት ሲጀመር ከክርስቶስ ጋር የሚኖር ነው። ከክርስቶስ ጋር መኖር ማለት መቁረብ ነው። ስለዚህ ተመልከቱ፣ ለመቅደሱ ጀርባችን ሰጥተናል ማለት ለቁርባን ማለት ነው። ለጸሎት፣ ለሥርዓተ ቤተ ክርስቲያን። በመቅደስ መጋባት ቀርቷል አልቀረም? ቀርቷል። በመቅደስ መጋባት ቀረ። ትዳሩ ለመቅደሱ ጀርባ ሰጠ ማለት ነው። ትዳሩ ለመቅደሱ ጀርባ ሰጠ። ቅድም ብያችኋለሁ። ዲቁናው ክህነቱ ሰጠ አልኳችሁ። ትዳሩ ሰጠ። ምዕመናን በአጠቃላይ ጀርባቸውን ለመቅደሱ ሰጡ። የለም አሁን የሚቆርብ የለም። በቁርባን መጋባትም ቀረ። ቆርቦ መኖር ቀረ። ጸሎትም ቀረ። ማለዳ ለቤተ ክርስቲያን መምጣት ቀረ። ሂዶ ማስቀደስ ቀረ። ከዚያሳ ስርዓተ ቤተ ክርስቲያን ቀረ። ለመቅደሱ ጀርባ መስጠት ማለት ለስርዓተ ቤተ ክርስቲያን ጀርባ መስጠት ማለት ነው። የአለባበስ ስርዓት አለን፣ የአመጋገብ ስርዓት አለን፣ የአነጋገር ስርዓት አለን፣ የምንኩስና ስርዓት አለን፣ የጋብቻ ስርዓት አለን፣ የቁርባን ስርዓት አለን። ለሁሉ ነገር ስርዓት አለን። ስርዓትም ተውነ፣ ቁርባንም ተውነ፣ ቅዳሴ ተውነ። የመቅደስ ስርዓት፣ የመቅደስ ቅዳሴ፣ የመቅደስ መስዋዕት፣ እነዚህን ሶስቱን በመተዋችን ምክንያት ቅሰፋቸው አለው። እነ እስራኤል ተቀሰፉ። ቅዱስ ገብርኤል ቀሰፋቸው። ወደ እኛ ላምጣውና ትምህርት ልጠቅለው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ በመካከል ላይ ያለው ያ በእነሱ ላይ የተጻፈው ምንድን ነበር የሚስላችሁ? ምልክት የሚለው ምልክት ሁሉም ላይ ነው የተጻፈ። ከዛ ታው የሚል ፊደል ነው የተጻፈችው። ታው የምትል የዕብራይስጥ የመጨረሻዋ ፊደል ናት ታው። እና ያቺ ታው መጨረሻ ማለት ናት። አሌፍ መጀመሪያ ማለት እንደሆነ ታው ማለትም ምንድን ነው? መጨረሻ። በዚያውም ላይ ትጉህ እግዚአብሔር ማለት ነው። ስለዚህ ምን ማለት ነው? እዚያ ላይ ሲጻፍባቸው ታው ሲባል እነዚያ ታው ፍጹም መጨረሻ ማለት ነው። የጨረሰ ማለት የፈጸመ ማለት ነው፣ ፍጹም። ስለዚህ ታው የሚለው ቀለም ሲጻፍ ኃጢአት በሰሩት ላይ ሲጻፍ ቀይ ይሆናል፣ እንዲሞቱ ነው። ፍጹም ኃጢአተኛ ናቸው ማለት ነው። ከዛ ደግሞ ታው የሚለው ቀለም በደጋግ ሰዎች ላይ ሲጻፍ ምን ማለት ነው? ጥቁር ይሆናል። እነሱ ደግሞ ፍጹም ደጋጎች ናቸው፣ ቀይ አይደሉ ማለት ደማቸው ሊፈስ አይገባውም ማለት ነው። ስለዚህ ከዚያ በኋላ
ቀይ ቀይ የሆነውን እያለ ሁሉንም ፈጃቸው ማለት ተቀሰፉ፣ ተማረኩ፣ ተሰደዱ፣ ታሰሩ፣ ተንገላቱ። ራሳቸው እስከሚመለጥ ትብትብ ምንጣፍ ተሸክመው ባቢሎን ወረዱ። ሀገሪቱ ተፈታች፣ መቅደሱ ፈረሰ፣ ካህናት ተገደሉ፣ ወጣቶች ተገደሉ፣ የእስራኤል አዋቂ ሊቃውንት በሙሉ ሞቱ። አገር ተፈታ። ይህን ያመጣው ምንድን ነው? ለመቅደሱ ጀርባ መስጠታቸው ነው። ወደ እኛ ምልክት ያለባቸው ግን ተረፉ። ምልክት እንዲኖርባቸው ያደረጉ 1 ስርዓት የጠበቁ፣ 2 ለመቅደሱ ጀርባ ያልሰጡ፣ 3 ምልክት ያለባቸው ናቸው። እኛም አሁን ኢትዮጵያ ትተርፋለች፣ አትፈርስም። ግን ሰው ግን ላይተርፍ የማይተርፍ ሰው ግን ሊኖር ይችላል። ከሚተርፉት ወገን ግን እንድንሆን ከፈለግን እነዚህን መፍትሄዎች ማድረግ አለብን ብዬ ነው ይህን ትምህርት ዛሬ እንድንነጋገር ያደረግነው። ብዙ ሰው እያለቀ ነው። ሀገር እያለቀ ነው። ሀገሪቱ መከራ ውስጥ ናት። ከዚህ መከራ እንድንድን ወገኖቻችንም እንዲድኑ ከፈለግን እነዚህን መፍትሄዎች ካደረግን እውነት እላችኋለሁ እግዚአብሔር ቸር ነው፣ ወደኛ ይመለሳል። ለመቅደሱ ጀርባችንን አንስት። 2ኛ ምልክት ይኑረን። እስቲ ምልክት ይኑረን በሉ። 4 ምልክት ብቻ አጠራጥራ ጊዜም የቃሉን ብቻ ልንገራችሁ። 1 ምልክት እንግዲህ ታውቃላችሁ፣ ከላይ በኖህ ዘመን ግብረ ሰዶማውያን ሲጠፉ ኖህና ወገኖቹ እንዳይጠፉ መጨረሻ ላይ ባህሩ ከደረቀ በኋላ እግዚአብሔር በሰማይ ምንድን ያደረገበት ምልክት? ኦሪት ዘፍጥረት ምዕራፍ 8ና 9 ስታነቡ ታገኛለች። ምልክቱ ምንድን ነበረ? ቀስተ ደመና ነው የነበረው ማለት ምልክት። በጣም ግሩም። ያ ምልክት መልሶ እንደዚህ አይነት ውሃ መጥቶ ሀገር እንዳያጠፋ ያ ቀስተ ደመና ምልክት ነው። 1 2ኛው ምልክት ደግሞ እስራኤል ከግብፅ ሲወጡ የበጉ ደም በእስራኤላውያን በር ላይ እየተቀባ ምልክት ሆኗቸው ነበረ። የሚቀስፈው መልአክ ሲመጣ ያንን ደም የተቀባ ምልክት እያየ ይሸሽ ነበረ። ይሄ ምልክት ነው። 3ኛው አሁን በሕዝቅኤል የታየው ምልክት ነው። ግንባራቸው ላይ የተጻፈው ጽሑፍ ነው። ያ ምልክት ያየለባቸው ሰዎች ሞት አይነካቸውም። ሰማችሁ? በቃ ይሄንን ስንል ጊዜ አሁን ሰው ቀይ፣ ቢጫ፣ አረንጓዴ ባንዲራ እየገዛ በየመስኮቱ እያኖረ ምልክት ነው ተጃጃል። ያ ጨርቅ ነው። ቀይ፣ ቢጫ፣ አረንጓዴ ባንዲራ ጨርቅ ነው። ማወቅ አለባችሁ። ይሄንን ማለት ነው። ይኸው ባንዲራችን ሲሰድበው ደግሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትል። ደግሞ ቀይ፣ ቢጫ፣ አረንጓዴ አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ፣ ቢጫ፣ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ፣ ቢጫ፣ አረንጓዴ በቀይ፣ ቢጫ፣ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ፣ ቢጫ፣ አረንጓዴን የሚነቅፍ ሰው ከሃዲ ነው። የግብፅ ክርስቲያኖች ቀይ፣ ቢጫ፣ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ፣ ቢጫ፣ አረንጓዴ ባንዲራ የሚባል አያውቅልህም። የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ፣ ቢጫ፣ አረንጓዴ ባንዲራ የሚባል የለው። አዎ ታሪኩ ጥሩ ነው። እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል። ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድህነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት። ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተ ክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብን ነው። ታዲያ ምንድን ነው ምልክት? አንዷ ምልክት ማርያም ይእቲ። አንዷ ምልክት ማናት? ድንግል ማርያም በሉ እንጂ በሉ ሁላችሁም። ናሁ ድንግል ትጸንስ ወተወልድ ወልደው እግዚአብሔር ይውበክሙ ትምህርተ። እግዚአብሔር ምልክት ይሰጧችኋል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 13 ላይ እግዚአብሔር ራሱ ምልክት ይሰጣችኋል። እስኪ በሉ እግዚአብሔር ራሱ ምልክት ይሰጣችኋል። ድገሙ ሁላችሁም። እግዚአብሔር ራሱ ምልክት ይሰጣችኋል። ድገሙ። እግዚአብሔር ራሱ ምልክት ማን የሚሰጠን? ምን? በጣም ጥሩ። ያ ምልክት ምንድን ነው ብለን እንጠይቅ። ዝቅ እንበል። ድንግል በድንግልና ትጸንሳለች። እስኪ በሉ ስሙንም አማኑኤል ትለዋለች በሉ። ምልክቱ ምኗ ነው? ድንግልናዋ በሉ እንጂ ድንግልናዋ። ለምን ሴት ስትወልድ ድንግልናዋ ይቀራል አይቀርም? ድንግል ማርያም ግን ስትወልድ ድንግልናዋ ተለውጧል? ስላልተለወጠ አምላክ ሰው ቢሆን ተለውጧል? አምላክ ሰው ሲሆን የእሷ ድንግልና እንዳልተለወጠ ልጇም ሰው ሲሆን አልተለወጠም። ስለዚህ የድንግልናዋ አለመለወጥ
ለልጇ የማይለወጥ አምላክነት ምልክት ነው ማለት ነው። ስለዚህ ድንግል ማርያም ምልክታችን ናት። ማን የሰጠን? የት የሰጠን ስትሉ ከመስቀሉ ላይ ሆኖ የሰጠን